እንዲቻት ቀዳላቀም እኔ አያ ሌላ ቦታ ትዳር እንዲህ የሚበጣበጥ ነገር አልፈልግም። እኔ ጭቅጭቅ ቤቴ እንዲገባ አልፈልግም። በጣም ስርዓት መያዝ ያስፈልጋል። አደም መግዛት ያስፈልጋል። ይሄ በእግዚአብሔር ዘንድም የሚፈቀድ አይደለም። ስለዚህ ካሁን በኋላ የምንታገሰው ምንም አይነት ነገር የለም። ጭቅላት ይሰራል እና እኔ ምን ሆነሽ? ይኸውልሽ በእውነት ተረጋጊ። ላስረዳሽ። በቤተሰባችን ውስጥ የሚቃጡ እያንዳንዱ ነገሮች በጣም ምንድነው ፈር እየለቀቁ ነው። ሰላም ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኛ ደህና ነን። በያላችሁበት ሁሉ ሰላማችሁ ብዝት ይበልልን። እንዴት ነው ቤተሰብ? እኛ እግዚአብሔር ይመስገን አለን። ትንሽ ጠፋ ብለናል። ትንሽ አኩርፈን ነው። ባለፈው እኔና እናንተ የቆዩ ፎቶዎቻችንን ሬድ ስናደርግ ነበርና እናንተም አብራችሁ እንደተዝናናችሁበት እርግጠኛ ነኝ። ግን ብዙዎቻችሁ አላያችሁትም። ለምንድን ነው ያላያችሁት? እንድታዩት እንፈልጋለን። ላይክ እንድታረጉን፣ ሰብስክራይብ እንድታረጉን እንፈልጋለን። ቤተሰብ እንግዲህ ዛሬ እኔና እናንተ ወደ እናንተ አንድ ለየት ያለ ሐሳብ ይዤላችሁ መጥቻለሁ። እሱን ለመነጋገር ከእናንተ ጋር ዘና ለማለት ነው ያሰብነው። አሁን እሷ ወፍጮ ቤት ነው ያለችው። ግን እኔ መጀመሪያውኑ ወደ እናንተ መጥቻለሁ። የመጣሁት እኔና እሷ ወደ እናንተ ይዘነው የምንመጣውን ቪዲዮ ዮርዲ እየቀረጸችን ነው እና አንድ ለየት ያለ ሐሳብ ነው ወደ እናንተ ይዘንላችሁ እንድንመጣ የተነጋገርነው የነበረው። ግን ይሄንን ሐሳብ እሷ ስትመጣ አብረን እንሰራለን ብለን ቀጠሮ ይዘናል። እኔ ቀድሜ ነው የገባሁት። ይሄን እንግዲህ ከእናንተ ጋር እኩል ነው የምታየው። እናንተም ደግሞ እንዴት ፕራንክ እንደማረጋት እንዴት አዝናኝ የሆነ ቪዲዮ አብረን እንደምንሰራ ታያላችሁ። ስለዚህ አሁን እሷ ከወፍጮ ቤት እስክትመለስ ድረስ ለእናንተ ሰላምታ ለመስጠት ያክል ነው። ከእሷ ጋር እንደ አዲስ ገብተን አብረን ዘና የሚል ፕሮግራም ዘና የሚያደርግ ቪዲዮ ይዤላችሁ እመጣለሁኝ። አብራችሁን ቆዩ። ሰብስክራይብ አድርጉን፣ ላይክ አድርጉን። እንግዲህ እናኔ ምን እንደሚሰማት እናንተም ደግሞ ምን እንደምትጠረጥሩ ኮሜንት ላይ ያሳውቁን። ይመቻችሁ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ትንሽ ተጠፋፍተናል መሰለኝ። ያው እኔ እንኳን ትንሽ አኩርፌ ነው የጠፋሁት። ምክንያቱም በቀደም ቆንጆ ፎቶዎችን መርጠን ሬት አድርገን ለእናንተ አምጥተንላችሁ ነበር። እናንተ ግን አላያችሁትም። ቅስሜ ተሰበረ። በእውነት አላያችሁትም፣ ትታችሁናል። ምንድን ነው ጥሩ ነገር ይዛችሁ እናንተ ቤት ማየት እንፈልጋለን ብላችሁን እኮ እኛ በጉጉት ነበር ያንን ነገር ይዘን የመጣ ነው። በእርግጠኝነት የሁላችሁንም አስተያየት ጠብቄ ነበር። ግን ያው የተወሰነ ሰው አስተያየት የተሰጠበት ይሁን። ግን አሁንም ደግሞ እየገባችሁ እዩት። በእውነት እኔ ተዝናንቻለሁ በራሴ ፎቶ፣ አብሶ በአማን ፎቶ ያው እንደነገርኳችሁ ነው። እና ግን እንዴት ናችሁ? እኛ እግዚአብሔር ይመስገን። ያው ውሸቴን ነው አኩርፊያችሁ ያልኳችሁ። እናንተን አኩርፈን የት ልንሄድ? ቤተሰብ አፈልተን የለ ቤተሰቡን አያቆርፍም። እና ለጨዋታ ያክል ነው። ትንሽ ስራ በዝቶብን ነበር፣ በአንዳንድ ምክንያቶች አልተመቸንም ነበረ ለእናንተ ቪዲዮ ይዞ መምጣት። እና እንደነገርኳችሁ አኩርፈናችሁ አይደለም፣ በአንዳንድ ምክንያቶች ስላልተመቸን ነው የጠፋ ነው። ያው ታውቁታላችሁ እንግዲህ አዲስ አበባ ላይ ኑሮ ሩጫ ነው፣ አይሞላም። ከልጆች ጋር ምናምን ልጆች ማስመዝገብ፣ ለትምህርት ቤት አንዳንድ ነገሮችን ማስተካከል ምናምን በጣም ተወጥረን ስለነበር ነው። አሁን ግን መተናል። ዛሬ የእውነት ደስ የሚል አይዲያ ነው ይዘንላችሁ የመጣ ነው። እውነት ነው። ለእናንተ ለመንገር እኔ በጣም ጓጉቻለሁ። እስኪ አማኔስ ምን ትላለህ? እንግዲህ ቤተሰቦቻችን እናኔ እንዳለቻችሁ ትንሽ ተጠፋፍተን ነበረ። ዛሬ ደግሞ ለየት ያለ ለእናንተ የምናሳውቃችሁ ነገር አለ። እንግዲህ እሱን ደግሞ ተራ በተራ እየተጋገዝን እኔና እናኔ አንድ ባንድ የተፈጠሩ ነገሮችን በግልጽ እናወራለን። ይሄንን ስናደርግ እንግዲህ እናንተ ከጎናችን እንደምትሆኑ አብራችሁን እንደምትሆኑ በጣም ባለሙሉ ተስፋ ነን። እንግዲህ እናኔ እያንዳንዱን ነገር ላውራበት እንዴ ምን ሆነች ነው?
ይሄን ነገር ስናመጣ ከእናንተ ጋራ ብናወራው ይሻላል ብለን ነው። ይሄ የሚሆንበት ምክንያት ደግሞ እናንተ የምትሰጡን ድጋፍ የምትሰጡን ሀሳብ እያንዳንዱ ለእኛ ሰፖርቲቭ ነው፣ በጣም ደጋፊ ነው እና ይሄው እንግዲህ ከእናንተ ጋር ከተገናኘንበት ጊዜ ጀምሮ በርካታ ሺህ ሰብስክራይበር 11 ሺህ ከዛም በላይ ያለ ሰብስክራይበር ያለው ቻናል አብረናችሁ እየተጓዝን ያለ ነው። በጣም ታዩልናላችሁ፣ ሳፖርት ታደርጉናላችሁ። ይሄ ደግሞ በእናንተ ድጋፍ ነው። እንግዲህ ያለፉት ብዙ ውጣ ውረዶች አሉ። በእኛም በቤተሰብም እየሄዱ ያሉት እንቅስቃሴዎች ትንሽ ስሜታችንን አእምሯችንን ትንሽ እየጎዱት ነው እና በጣም በጣም ስርዓት መያዝ ያስፈልጋል፣ አደም መግዛት ያስፈልጋል። ይሄ በእግዚአብሔር ዘንድም የሚፈቀድ አይደለም። ስለዚህ ካሁን በኋላ የምንታገሰው ምንም አይነት ነገር የለም። በቤተሰባችን ውስጥ የሚቃጡ እያንዳንዱ ነገሮች በጣም 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 ምንድነው ፈር እየለቀቁ ነው። ስለዚህ ይሄን ነገር ለአንዴና ለመጨረሻ ጊዜ ማስጠንቀቂያ መስጠት እፈልጋለሁ። በቃ የእስካሁኑ ይበቃል። ስለዚህ እናንተ ትደግፉናላችሁ። የእስካሁኑ ስቃይ የእስካሁኑ የተጓዝንበት ምስቅልቅል ህይወት ይበቃል። በቃ ከዚህ በላይ ምንድን ነው የምንጠብቀው እንዴ? አልበዛም እንዴ? አሁን ዛው ስሜት ያወጡን። ምክንያቱም ዛሬ መታኖኛ ይሄን ብቻ ለማውራት ስለሆነ እነሱንም እንዳናስጨንቃቸው ብዙ ስለመጣንበት ነገር ብንነግራቸው ደስ ይለኛል። እና እንዴት ናችሁ ግን? ሙቀቱ እንዴት አድርጓችኋል? ከዛኛው ሀሳብ ወጣ ለማድረግ ያክል ነው። ስለ ዛሬው እኔ ላውራ ወይስ አንተ ታወራለህ? አይ አንቺ ንገሪያቸው። አይ ግድ የለም አባ አንተ ጀምር። አይ አንቺ ንገሪያቸው፣ ግድ የለሽም። እና ወይ እኔ ምን እስኪ እጅህን አሳየኝ። አይ ያኛው ግራ እጅህን አሳየኝ። ቀለበትስ? ቆይ በኋላ እንትን እንላለን። ቆይ በኋላ እንትን አለ ማለት ምን ማለት ነው? ቆይ እንንገራቸው። ቆይ ይኸውላችሁ አልገባኝም ማለት ቀለበት የት ሄደ? በኋላ እነግርሻለሁ። እና ምን ሆነሽ ነው እንዴ? የወርድ ያቆሚ ቪዲዮን ይቅር አልሰራም። ምን ማለት ነው? ለምንድን ነው የምታቆመው እንዴ? ከእጅ ላይ ወልቆማ ቀለበት እንዴት ከእጅ ላይ ሊወልቅ ቻለ? አማን መልስልኝ፣ ምናምን አትበል፣ መልስልኝ። ይኸውልሽ እና ኧረ በእናትሽ እንዴ ምን ሆነሽ ነው እንዴ? ወይኔ ጌታዬ ሆይ እሺ ቀስ ብለሽ ቀለበት የት ሄዶ ነው? በኋላ እናወራለን። እና ምን ሆነሽ ነው እንዴ? በኋላ ቪዲዮን እንቀጥለዋለን። እኔ እናንተ እናወራና የወርድ ያቋርጩ እንዴ? ምን ማለት ነው? ለምን የምታቋርጠው? እንንገራቸው እና ከዛ በኋላ እናወራለን። ምን ማለት ነው? አልገባኝም። እንዴ ማለት ምን ማለት ነው? አማን እንዴ ቀለበት የት መጀመሪያ ንገረኝ። ቀለበት የት እንደሄደ ንገረኝ። ቀለበት እሺ እነግርሻለሁ እኮ ንገረኛ። በቃ እሺ የት አድርገኸው ነው? አለ አሳይሻለሁ። የት ነው የሚኖረው? ለምን ነው ከእጅህ የወለቀው? እንዴ ለስራ አልተመቸኝም ነበር አወለኩት። ከመቼ ጀምሮ ደግሞ ቀለበት ለስራ አልተመቸህ አንተ? እንዴ ምን ሆነሽ ነው? የጉልበት ስራ ነው የምትሰራው? ትፈልጣለህ ወይስ እንትን ትላለህ? ከእጅህ ላይ እንዴት ነው ሊወልቅ የቻለው? እና እኔ እየጮሽ ነው። ተረጋጊ። እንዴ ምን ሆነሽ ነው? አማን በቀለበት ቀልድ እንደማላክ ታውቃለህ። እንዲህ አይነት ቀልድ አልፈልግም። ስርዓት ያዝ እንዴ። እሺ እና ነው ይኸውልሽ፣ ምንም እና እኔ የሚባል ነገር የለም። እሺ ተረጋጊ። ምን ሆነሽ ነው? አልረጋጋም። አማን ምን ማለት ተረጋጊ ማለት? ተመልካቾች ቤተሰቦቻችን ስማኝ፣ እነሱን ተዋቸውና አውራኝ። እኔን ምን ማለት ፈልገህ ነው? ቀለበቱ እንዴት ከእጅ 10 ዓመት ያወለቀ ቀለበት እንዴት ከእጅ ሊወልቅ ይቻለው? ዛሬ ምን አይነት ስራ ተገኘ? እኔ ማላውቀው ስራ ጀምረሃል። ልንገርሽ እሺ፣ በቃ ልንገርሽ እሺ። እኔ ማላውቀው ስራ ጀምረሃል ወይ? መልስልኝ። እንዴ ምን ማለት ነው እንዴ? ስራ ቦታ ቀለበትህ ለምን ወለቀ? መልስልኝ። ይኸውልሽ የሆነ ኬሚካል መንካት ስላልፈለኩኝ ስለሚያበላሽ ብዬ ኬሚካል ከመቼ ጀምሮ ነው ኬሚካል ያለው ነገር የምትነካው አንተ? እኔ አያሳምነኝም እንዲህ አይነት ነገር። ስጦታ ታወልቃለህ፣ ስገባ ታደርገዋለህ ማለት ነው ቀለበቱ ወይስ ምንድን ነው ሀሳብህ? እና እኔ እንደዚህ እንደማላደርግ ታውቂያለሽ። ነችና ከእጅህ አጥቼ ማላውቀውን ቀለበት እንዴት ላጣው እችላለሁ ነው እያልኩ ያለሁት። እንዴ እንትን ነው ይኸውልሽ። ምንድን ነው አማን? እንትማም አልፈልግም። እርግጠኛውን ነገር ንገረኝ። ስለዚህ ቀለበት ያለው ነገር ንገረኝ። ያለበለዚያ ግን ምን ደረስባትን ነገር ታውቃለህ። ምንም ይኸውልሽ አትበለኝ፣ ንገረኝ። ወደ ዋናው ንገረኝ። ምንድን ነው?
እንትን ጠፋ። የት ነው የሚጠፋው? ምን ማለት ነው ጠፋ ማለት? ቢሮ አስቀምጨው ከዛ በቃ ጠፋ። ኧረ አታስቀኝ በእናትህ። ቀልድህን አቁም። ከብዶኝ ነው በእውነት። ቀልድህን አቁም። አገኘዋለሁ። የት ነው የምታገኘው? ካስቀመጥኩበት ነው። አማን አሳማኝ አይደለም እኮ ቀለበቱ መውደቁ ከእጅህ ላይ መጥፋቱ አሳማኝ አይደለም። ምን ማለት ፈልገህ ነው? በግድ ታግለህ የምታወልቀው ቀለበት እንዴት ከእጅህ ላይ ወልቆ ሊጠፋ ቻለ ነው እያልኩ ያለሁት እኔ። ኧረ እናቴ ምን ሆነሽ ነው እኮ? ይኸውልሽ አማን እየሰማኸኝ ነው? ቀልድ አላውቅም፣ በትዳሬ ቀልድ አላውቅም። ይሄን ታውቃለህ? እኔ ቀልድ አውቃለሁ። ብታውቅማ ነው ቀለበትን ጥለህ የመጣኸው። በቃ ሊጠፋ ይችላል። በቃ ተመልሶ ይገዛል። ምንድን ነው የኔ ያህል እንዴ? ኧረ እባክህ። አዎ ሸቀጥ ነገር እኮ አይደለም። ቀለበት ቃል ኪዳን ነው። እሺ ይሄ ቃል ኪዳኔ ነው። ምን ለማለት ፈልገህ ነው? ይገዛ ይለኛል እንዴ? ስለ መግዛት አይደለም እያወራ ያለሁት እኔ። እንዴ አማን ስርዓት የለህም እንዴ አንተ? ምን ሆነሽ ነው? ምን ሆነሽ ነው አትበለኝ። እንዴት ሊጠፋ ይችላል ቀለበትህ? እንዴት ሊጠፋ ይችላል ከእጅህ ላይ? ለምን ሊጠፋ ይችላል? በቃ አስቀመጥኩት፣ ግን ስመለስ አጣሁት። ለምን ነው ከእጅህ ላይ የሚወልቀው? ሲጀመር አውልቀኸው የማታውቀው ቀለበት እንዴት ሊወልቅ ይችላል? መልስልኛ እንዴ። እና ነይ ምን ሆነሽ ነው? ኧረ በእናትህ ዞር ብለህ እዛ። እንዴ ምን ሆነሽ ነው? እንዴ እኔ ስርዓት ያስብዬሃለሁ። በቃ በእውነት ቆይ ላስረዳሽ። ታሪኬን ለመቃትል ከዞር በል። ያመሃል ጭቅላትህ ይሰራል። እንዴ እና ነይ ምን ሆነሽ? ይኸውልሽ በእውነት ተረጋጊ። ምንም በእውነት አማን አስረዳጊና ላስረዳሽ። እሺ ላስረዳሽ። አስረዳኝ። ኬሚካል ዘባዝንኬ ኬሚካል እያጸዳን ነበር ቢሮ። ይኸውልሽ አማን ከመቼ ጀምሮ ነው አንተ ጽዳት የምታጸዳው? ይሄን መልስ። ቢሮዬን እያጸዳሁ ነበር። ምን ስለሆንክ እንዴ? ይሄን ነው የሰራህበትን መስሪያ ቤት አንተም ታጸዳው ማን ስለሆንክ ነው? ራሴ ስለፈለኩኝ ላጸዳው ፈለኩኝ። በማጸዳበት ሰዓት ላይ አስቀመጥኩት፣ ጠፋ። አማን አያሳምነኝም እንዴ። እና ምን ሆነ? ቀለበቱን ካድርክበት ፈልገህ ታመጣዋለህ። ከዛ በተረፈ ደግሞ እንዴት እንደወለቀ ለምን እንደወለቀ ትነግረኛለህ። እንዲህ ቻለት ቀልድ አላውቅም እኔ። አየህ ሌላ ቦታ ትዳር እንዲህ የሚበጣበጥ ነገር አልፈልግም እኔ። ጭቅጭቅ ቤቴ እንዲገባ አልፈልግም። ተናግሬያለሁ። ይሄ ቀለበት የሄደበትን ንገረኝ እያልኩህ ነው። የትም አልሄድም። በቃ ወልቆ ጠፋ። በቃ አማን ወልቆ አይጠፋም እኮ ነው እያልኩ ያለሁት። እንዴት ነው ወልቆ የሚጠፋው? እንዴት ወለቀ ትለኛለህ? ለምን ወልቆ አይጠፋም? ለምን አስቀምጠው ጀምሮ ለምንድን ነው አውልቀህ ተስቀምጠው? ቀለበት ቀልድ ነው፣ ቃል ኪዳን ቀልድ ነው። አሁን ተነጣርከኝ ነው እሺ የምቆጥረው። ለምን እንደዚህ እንዴ? እና ምን ሆነሽ ነው እንዴ? እንደዛ ማለት እንዴ? አማን ስነ ስርዓት ቢኖር መልካም ነው። እኔ አሁን ይኸውልሽ መጀመሪያ መናድሽን አቁሚና ይኸውልሽ መጀመሪያ ቪዲዮአችንን ጨርስ ልንገራቸውና ከዛ በኋላ ቆርጬው አንቺ አልገባኝም። ምን ያደርግላችኋል? እኔ ጭቅጭቅ እንዲወጣብኝ አልፈልግም። እየሰማኸኝ ነው? በቃ ይኸውልሽ ተረጋጊ። እንዴ ምን ሆነሽ ነው? ምንድን ነው የምረጋጋው? እኔ ልነግርሽ ብዙ ጊዜ አሃ ትናንትናም በጊዜ ገፍተኛ ወደዛ ነው መልስልኝ። እኔ እንዲህ አይነት ቀልድ አላውቅም። በቃ እንዲህ አይነት ቀልድ አላውቅም። ይገባሃል? እሺ በቃ ስለዚህ ተረጋጊ አትበለኝ። ዞር በል በእናትህ። ተረጋጊ እኮ ነው እያልኩሽ ያለሁት። እንዴ ምን ሆነሽ ነው? እሺ አንዴ ሀሳቡን ንገሪያቸውና ከዛ በኋላ እኔና አንቺ እንቀጥላለን። በቃ የተዘጋጀንበትን እንገራቸው። እንዴ ግልፍ ስላልሽ እኮ አይደለም። እኔ ቀስ ብዬ ነው ልነግርሽ የነበረው በእውነት። አሃ በዚህ ስሜት ውስጥ ሆኜ ለነሱ ቪዲዮ እየሰራሁ መነግራቸው ስለ ታሪኬን አፋለስከው እኮ። ምን ልንገራቸው? አይደለም የተዘጋጀሽበት ከዚህ ጋር እኮ አይገናኝም። ምን ሆነሽ ነው? ስለ ትራይ ነበር ላወራ የመጣሁት። አንተ ግን አየሃ የሚበጣበት ትዳር አየህ። እንዲህ አይነት ነገር ታቆማለህ? የሰማኸኝ ነው? እንዲህ አይነት ነገር እንዴ ስርዓት የለህም እንዴ አንተ? እንዴት ቀለበትን የሚያክል ነገር ወልቆ ጠፋ ትለኛለህ? እንዴት እስኪ ንገረኝ። ያስቃል። እውነት ሳቅ በደንብ ቀድህና ጭራሽ ፍራንክም እያደረክ ነበር። ተመልካቾች ቤተሰቦቻችን እናንተ ራሱ እኩል ነው የምታውቁት። ይኸው ድረስ ነው የሄድከው። እዚህ ድረስ እንደዚህ ትወጂኛለሽ፣ እንደዚህ ትንጨረጨሪልኛለሽ። ስርዓት ያዝ በእናትህ አማን። እግዚአብሔር እንደ አንተ በሌላ ነገር በቃ ተረጋጊ። እንዴት ግን አያሳምንም እንዴ? ቆይ አልገባኝም። እሱ አያሳምንም። አማን አይወድቅም እኮ የቀለበት። እንዴት ነው ሊወድቅና ሊጠፋ የሚችለው? ንገረኝ። አውልቄ ያስቀመጥኩት ቢሮ ሳጸዳ። ስለዚህ እንዴ ቢሮዬን ማጽዳት አልችልም? አይ ፈልጊያለሁ ቀለም እንዲቀየርልኝ ብዬ ራሴ ብሰራውስ